ማግስት ሚዲያ የኢትዮጵያ ንግድ ባንክ በአገሪቱ ኢኮኖሚ ከሚጫወተው ከፍተኛ ሚና አንፃር በክልል ደረጃ የተቋቋሙ ባንኮች ባንኩን በሚጎዳ መልኩ እንዲሰሩ መደረግ የለባቸውም አለ። በሚያንማር ከእገታ ነፃ ወጥተው የነበሩ ኢትዮጵያውያን ወደ አገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናገሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን መንግስትን ጨምሮ ከየትኛውም አካል ነፃና ገለልተኛ ሆኖ እየሰራ አለመሆኑን የፌዴራል ዋና ኦዲተር አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ የጣሉት የ10 በመቶ ታሪፍ ለኢትዮጵያ ጠቃሚ እንደሆነ የኢትዮጵያ መንግስት አስታወቀ። የመምህራን ባንክ ሊቋቋም መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሰላም ጤና ያስጥልን የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተዘጋጁላችሁ መረጃዎች ናቸው። እስከ ፍጻሜው አብራችሁን ስትቆዩ ዝርዝሩን ታደምጣላችሁ። ማግስት ሚዲያ የኢትዮጵያ ንግድ ባንክ በአገሪቱ ኢኮኖሚ ከሚጫወተው ከፍተኛ ሚና አንፃር በክልል ደረጃ የተቋቋሙ ባንኮች ባንኩን በሚጎዳ መልኩ እንዲሰሩ መደረግ የለባቸውም አለ። በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ንግድ ባንክን የ2017 ዓ.ም በጀት ዓመት የ8 ወራት የሥራ አፈጻጸም ሪፖርት ገምግሟል። በዚሁ ጊዜ የባንኩ ፕሬዝዳንት አቤሳኖ በክልል ደረጃ የተቋቋሙ ባንኮች ባንኩን በሚጎዳ መልክ እንዲሰሩ መደረጉን፣ አንዳንድ የክልል መንግስታትም በጀታቸውን ወደ ግል ባንኮች ማዞራቸው ባንኩ በሙሉ አቅም እንዳይሰራ ተጽዕኖ አሳድረዋል ብለዋል። ከቅርብ ዓመታት ወዲህ በአነስተኛ ብድርና ቁጠባ አክሲዮን ማህበር የነበሩ የክልል ተቋማት ወደ ባንክነት ማደጋቸው ይታወሳል። ላብነትም የኦሮሚያ ብድርና ቁጠባ አክሲዮን ማህበር ወደ ሲንቄ ባንክ ያደገ ሲሆን የክልሉ መንግስት የሂሳብ ቁጥሩን ወደዚህ ባንክ በማዞር ሁሉንም የአገልግሎት ክፍያዎች በዚህ ባንክ ብቻ እንደሚቀበል ማስታወቁ ይታወሳል። ይህ አይነቱ የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የሀገራችን አካባቢዎች የሚታየው የጸጥታ ችግርም የኢትዮጵያ ንግድ ባንክ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን ፕሬዝዳንቱ ተናግረዋል። በተለያዩ የሀገሪቱ አካባቢዎች ባሉ የጸጥታ ችግሮች ምክንያት የባንኩ ቅርንጫፎች ለረጅምና አጭር ጊዜ ከስራ ውጪ ለመሆን እየተገደዱ መሆኑንም ያነሱ ሲሆን አሁንም 15 ያህል የባንክ ቅርንጫፎች ከስራ ውጪ ናቸው ብለዋል። ፕሬዝዳንቱ በዚሁ ጊዜ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.9 ትሪሊዮን ብር እንደደረሰ ጠቅሰው ከዚህ ውስጥ የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ መያዙንም አብራርተዋል። በበጀት ዓመቱ ባንኩ ከሰጣቸው ብድሮች በመጀመሪያው 8 ወራት 149.26 ቢሊዮን ብር መሰብሰቡንና ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ66.8% እድገት ማሳየቱንም አስረድተዋል። በሚያንማር ከእገታ ነፃ ወጥተው የነበሩ ኢትዮጵያውያን ወደ አገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናገሩ። በሚያንማር በእገታ ተይዘው ከባድ ስራ ካለ ክፍያ ሲሰሩ የነበሩ ኢትዮጵያውያን በአንድ አካባቢው የጦር ኃይል ከሳምንታት በፊት ነፃ ቢወጡም ወደ አገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን መናገራቸውን መሰረት ሚዲያ ዘግቧል። በሚያንማር ተገደው የማጭበርበር ስራ ላይ የነበሩና በሚሊተሪ ድጋፍ ነፃ የወጡ ከ370 በላይ የሚሆኑ ኢትዮጵያውያን በሁለት ካምፖች ሆነው የሀገራቸው ምላሽና የማጓጓዝ ስራ መጠበቅ ከጀመሩ ሁለተኛ ወራቸውን እያገባደዱ እንደሆነ ነው የገለጹት። በእነዚህ ካምፖች በቆዩበት የሁለት ወር ጊዜ ውስጥ በየጊዜው ከኢትዮጵያ የውጭ ጉዳይ ሚኒስቴርና የወላጆች ኮሚቴ ሂደቱ እየተሰራበት እንደሆነ በሚደርሳቸው መረጃ ተስፋ ሲያደርጉ መቆየታቸውን ተናግረዋል። በመካከላቸው ጽኑ ህሙማን እንዳሉና በቂ ሕክምና ማግኘት በማይቻልበት ጠረፍ ላይ በመሆናቸው ሰው እንዳናጣ እየሰጋን ነው የሚሉት እነዚህ ዜጎች የሁሉ ችግር ያልፋል ብለው በኢትዮጵያ መንግስትና በኤምባሲዎቹ እየተሰሩ ያሉ የመመለስ ስራዎችን በተስፋ እየጠበቁ ባሉበት ወቅት አስደንጋጭና ተስፋ አስቆራጭ ችግር መከሰቱን ገልጸዋል። ይህም ወደ ሀገር የመመለስ ስራው እጅጉን እየተጓተተ በመሆኑና ከ29 ሀገራት እነርሱ ብቻ በመቅረታቸው ሚሊተሪው በኢትዮጵያ መንግስት ተስፋ ቆርጦ ወደ ካምፓኒዎች እንዲመለሱ እንደጠየቃቸው ተናግረዋል። ሁኔታው በብዙዎች ላይ ትልቅ ሽብርና መደናገጥ የፈጠረ አደገኛ ክስተት ሆኖ ለጭንቀት የዳረጋቸው በመሆኑም ሚዲያዎች የውጭ ጉዳይ ሚኒስቴርና ኤምባሲዎች ለዚህ አደገኛ ሂደት ፈጣን ግብረ መልስ በመስጠት ወደ ሀገራቸው ሊመለሱ ካልቻሉ የ735 ወጣቶች ህይወት አደጋ ውስጥ እየገባ እንደሆነ ማሳወቅ እንፈልጋለን ብለዋል። መንግስት ሊመልሳቸው ካልቻለ የመጨረሻ አማራጫቸው ራሳቸውን ማጥፋት እንደሆነ በመግለጽም ጭንቀታቸውን አሳውቀዋል።
የሌሎች ሀገራት 40 እና 30 ዜጎች እየወጡ የኢትዮጵያ መንግስት ከ250 በላይ ዜጎች እያሉ ዝምታን መርጧል። መንግስት ለምን እንደዚህ ጨክንብናል? እኛ ኢትዮጵያውያን አይደለንም ወይ ሲሉ ይጠይቃሉ። በዚህ ዙሪያ የኢፌዴሪ ውጭ ጉዳይ ሚኒስቴር በተለያዩ ጊዜያት የመመለስ ስራ እየሰራ መሆኑን የገለጸ ቢሆንም በቅርቡ ግን በዚህ ሁኔታ ላይ ስለሚገኙ ዜጎች ያለው ነገር የለም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን መንግስትን ጨምሮ ከየትኛውም አካል ነፃና ገለልተኛ ሆኖ እየሰራ ለመሆኑን የፌዴራል ዋና ኦዲተር አስታወቀ። የፌዴራል ዋና ኦዲተር የህዝብ ሚዲያ በሚል ተመዝግቦ የሚገኘውን የመንግስታዊውን የሚዲያ ተቋም የክዋኔ ኦዲት ባቀረበበት ጊዜ የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኮርፖሬሽኑ አመራሮች በሰራተኞች ላይ ተጽዕኖ እንደሚያደርጉ ከስብሰባ ቃለ ጉባኤዎች መረዳቱን ገልጿል። የኮርፖሬሽኑ አመራሮች በበኩላቸው የትኛውም አካል በይዘቱ ላይ ጣልቃ እንደማይገባ በመግለጽ አስተባብለዋል። በሌላ በኩል የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተለያዩ የሰብአዊ መብቶች ድርጅቶች በአገሪቱ ስለተፈጸመው የሰብአዊ መብት ጥሰቶች ሪፖርት በሚያወጡበት ጊዜ የዜና ሽፋን እንደማይሰጥ በኦዲት ግኝቱ ተመልክቷል። ለዚህ ግኝቱ የኮርፖሬሽኑ አመራሮች በሰጡት ምላሽ የሰብአዊ መብት ጥሰቶች ሪፖርቶቹን የዜና ሽፋን ያልሰጧቸው እውነተኛ ባለመሆናቸው መሆኑን ተናግረዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ለተመዘገቡ የፖለቲካ ፓርቲዎች መግለጫዎችም እንዲሁ የዜና ሽፋን አይሰጥም የተባለው ኢቢሲ እንዲያውም ከመግለጫው ባሻገር የተቃዋሚ ፓርቲ አመራሮች በስቱዲዮ በእንግድነት ተገኝተው ጽሑፍ እንዲያቀርቡ እስከ መጋበዝ እንደደረሱ በማንሳት ለአብነት የኢዜማ መሪ ፕሮፌሰር ብርሃኑ መቅረባቸውን ገልጸዋል። መንግስታዊ የሚዲያ ተቋም አሁን ላይ እየተጠቀመበት የሚገኘው የኤዲቶሪያል ፖሊሲም በየ5 ዓመቱ መሻሻል ሲኖርበት ከ10 ዓመት በላይ የሆነው እንደሆነ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ የጣሉት የ10% ታሪፍ ለኢትዮጵያ ጠቃሚ እንደሆነ የኢትዮጵያ መንግስት አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን ኢኮኖሚ ያሳድጋል፣ ኩባንያዎቿንም ይጠብቃል ያሉትን ታሪፍ በአውሮፓ ህብረት አባል ሀገራት ላይና በሌሎች በርካታ ሀገራት ላይ መጣላቸውን አስታውቀዋል። ከነገ ወዲያ ጀምሮ ተግባራዊ ይደረጋል የተባለውና ወደ አሜሪካ በሚገቡ ምርቶች ላይ የሚጣለው ይህ የገቢ ንግድ ታሪፍ በዓለም ምጣኔ ሀብት ላይ ሁነኛ ተጽዕኖ ይፈጥራል ተብሎም ተሰግቷል። በማንኛውም ወደ አሜሪካ በሚገባ ምርት ላይ የተጣለው ዝቅተኛ ታሪፍ 10% ሲሆን በአጠቃላይ ታሪፍ የተጣለባቸው ሀገራት ደግሞ 90 ሀገራት ናቸው። በዝርዝር ውስጥ ከሚገኙት ሀገራት ውስጥ አንዷ የሆነችው ኢትዮጵያ ዝቅተኛ 10% ታሪፍ ተጥሎባታል። የኢትዮጵያ የገንዘብ ሚኒስቴር በማህበራዊ ትስስር ገጹ ኢትዮጵያ ከዚህ ተጠቃሚ ልትሆን እንደምትችል በመጥቀስ ውሳኔውን በበጎ እንደሚቀበለው ያመላከተበትን መረጃ አስፍሯል። ኢትዮጵያ በተጣለባት ዝቅተኛ ታሪፍ ምክንያት ከፍተኛ ታሪፍ ከተጣለባቸውና በአምራች ኢንዱስትሪዎች ከሚታወቁ 46% እና 36% ከተጣለባቸው ቪየትናም እና ባንግላዴሽ አንጻር የተሻለ ተጠቃሚ የመሆን ዕድል አላት ብሏል። ይህ ዝቅተኛ ታሪፍ የኢትዮጵያን የአምራች ኢንዱስትሪ ዘርፍ ሊያሳድግ የሚችል መሆኑን የጠቀሰው ገንዘብ ሚኒስቴር ግን ይህን መረጃ ካጋራ በኋላ መረጃውን ከገጹ ላይ አንስቶታል። የቢዝነስና ኢኮኖሚ አማካሪውና በቅርቡ የኢቢሲ ካፒታል ዋና ስራ አስፈጻሚ ተደርገው የተሾሙት ዘመዴነ ንጋቱም የ10% ዝቅተኛ ታሪፍ የተጣለባቸው ኢትዮጵያ፣ ኬንያና ጋናን የመሳሰሉ ሀገራት ምርቶቻቸውን በዝቅተኛ ዋጋ ለአሜሪካ ገበያ በማቅረብ ተጠቃሚ ሊሆኑ የሚችሉበት ዕድል አለ ብለዋል። በሰሜን ኢትዮጵያው ጦርነት ወቅት ከአፍሪካ የቀረጥ ነጻ ዕድል ወይም አጓ ዝርዝር ውስጥ ለወጣችው ኢትዮጵያ ይህ መልካም አጋጣሚ እንደሆነ የሚጠቅሱ አስተያየት ሰጪዎች ተስተውለዋል። በአንጻሩ ደግሞ ኢትዮጵያን በዚህ ዕድል ተጠቃሚ ሊያደርግ የሚችል የምርት ጥራትና መጠን ያለው የአምራች ኢንዱስትሪ ዘርፍ የላትም። ስለዚህ የታሪፉ ዝቅም ከፍም ማለት ለኢትዮጵያ እምብዛም ትርጉም የለውም የሚሉም አልታጡም። የመምህራን ባንክ ሊቋቋም መሆኑን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ገለጹ። የመምህራን ባንክ በማቋቋም የመምህራንን የኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠነክሩ ለማድረግ እንደሚሰራ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀዋል። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በመሆን የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩን ሚኒስትሩ ገልጸዋል። ባንኩ መምህራንን በኢኮኖሚ እንዲጠናከር የሚያስችል ነው ማለታቸውንም ኢቢሲ ዘግቧል። በዚህም መምህራን መሰረታዊ በሆኑ ነገሮች ላይ ላብነትም በአነስተኛ ወለድ የመኖሪያ ቤት ባለቤት እንዲሆኑ ማድረግና ሌሎችም መሰል ኢኮኖሚያዊ ድጋፎችን ከባንኩ እንዲያገኙ የሚያስችል መሆኑን የገለጹት ለትምህርት ጥራት መጠበቅ የመምህራን የኢኮኖሚ ጥያቄ መመለስ አለበት ያሉት ፕሮፌሰር ብርሃኑ በአንድ ጊዜ ከፍተኛ የሆነ የደሞዝ ጭማሪ ማድረግ ስለማይቻል መሰል አማራጮች መምህራንን ለማገዝ እንደሚሰራ ነው ያመለከቱት። ሚኒስትሩ በዘርፉ በቂ የሆነ የሰው ኃይል በእውቀት ብሎም በቁጥር እንደሌለ በመግለጽ ሙያው አማራጭ ስላጡ የሚገባበት መሆኑን ለማስቀረት እየተሰራ መሆኑን አንስተዋል።
አያይዘውም የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል በ2019 ዓ.ም ላይ ለመተግበር የታቀደው አሰራር በዘርፉ ያለውን የመምህራን እጥረት ይፈታል ተብሎ እንደሚጠበቅ ገልጸዋል። ሚኒስትሩ ይህን ያሉት የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ የትምህርት ሚኒስትሩ በተገኙበት ውይይት ባደረገበት ምክክር መድረክ ላይ መሆኑን ኢቢሲ ዘግቧል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። Magus Media.